ተገትራል። የበለቱን ቡጫቂ የት ነው ያደረግሽው? እያልኩሽ እኮ ነው። እንትኑን በቃ ስጪን በቃ። አንተ ተው ችል። አንድ ደስ ያለኝ ነገር ሰርፕራይዝ አለኝ። ምን ሰርፕራይዝ ነው ደግሞ? የለኝም አክወቶች ባላችሁ ድምፁ ወይ ናስ ቆይ ድምፁን በላችሁ ነው። ምን እንደምናስፈጭልሽ ለምን እንደማስፈጭልሽ ምንድን ነው? የት አለ? ወይኔ ሳሚ በፈጣሪ ስም ውጣ። ከዛ ምን እንደምሳሌ ወጣ እኮ አሁን ኖርማል ና። መጀመሪያ ይሄ አይኔ እያየሁ ኖርማል ና። ምንድነው ደግሞ ይሄ በአጭራት ነው? ምንድነው ከወለቀልህ በኋላ ነገርዮ ከወለቀልህ በኋላ ኖርማል ና አይደል? ኖርማል ና። ኖርማል እንደሆንኩ ነው የምታስበው አንተ? እኔ ኖርማል እንደሆንኩ ነው የማስበው። ምክንያቱም ያጠቃ ነገር እሱ ነው። አሁን ሁሉንም ነገር ታስታውሳለህ። ጧት እያወራኝ ታስታውሳለህ። አሁን ግን በጣም ቀለበት ብላ ቀለበት እኔ ጣት ላይ ሲደረግ ነው ብዙ ጊዜ የማውቀው ማለት ነው። እና ጥቁር የሆነ ነገር ደግሞ ምን ሰሩ ነበር እናንተ? ቆይ ውስጡ ያለው ላይ ተሐለቀ። እኔ ላድንህ አልቻልኩም። በሰዓቱ ላድንህ አልቻልኩም። ለራሳችሁ ቢሆን ኖሮ እንደዚህ ያንናችሁ ነው። ሲጀመር ያለንህ እኛ ስለሆንን ነው። አሁን ዛሬ እኔ ለእናንተ ጊዜ እንደዚህ ነበርኩ። የሆነ ነገር ከመደረጋችሁ በፊት አይደል እንዴ ማማስታወቅ። አሁን ሴትዮዋ ያለፈ ነገር ስለሆነ ስለሷን ማውራቱን እና ያለፈ ነገር እስከዛ ድረስ እኮ እኔ ነኝ የተሰቃዩት የነበረው አይደል? ገባኝ። ማውራቱን እናቁምና ስለዛ ነገር አሁን ወደ እንትኑ እንሂድ፣ እንግባ ማለት ነው። ይኸውላችሁ እንደ በፊቱ ጥንካሬያችንን እንመልስ። መፍትሄ ግድ ነው። በቃ እንደ በፊቱ እያለ ነው እያስበላን ያለው። ዳኒ እኔ እናንተ አሁን ከተከራከርን እቺ ሴትዮ ማጥቃት አልችልም። እንደ በፊታችን ተስፋ እንስማማ። በቃ ሶሪ በቃ በሰዓቱ ሶሪ የሚያስበላ እንዴ ሰው እኔ በሞትስ እሺ አልሞትክማ በቃ አልሞትክም። ሲቀጥል ደግሞ በሞትስ ነው ያልኩት እኔ አልሞትክም አይደለም በሞትስ ለከፋ ነገር ሳትዳረግ ነው የዳንከው። እግዚአብሔርን አመስግን። በቃ ይቅርታ በቃ ነፍስ ቢጠፋስ እምን እንዴ ይሄ እኮ ቀላል ማለት ጊዜውን ማቃጠልን ተወና እየታየች ነበር አይደል? ቅድም አይታታል። አሁንም ልትኖር ትችላለች። ስለዚህ እንግባና ጉሮሯን ይዘን እናስወጣት። ሲቀጥል ዛሬ የምናደርገው ምንድን ነው? እሱ መች እዚህ ኖራ ታውቃለች? መች በር ተከፍቶላት ገብታ ታውቃለች? በር ተከፍቶላት ገብታ ታውቃለች? ቆይ እቺ ሴትዮ በር ተከፍቶላት አንኳኩታ ገብታ ታውቃለች? የምናገኛት ቤት ውስጥ ነው፣ የምናጣትም እዚሁ ቤት ውስጥ ነው። አበይ ኢየሱስ ክርስቶስ ተገጥራለች። ልገባ ስል ቆማለች። ምንድን ነው? ምን ሆናችሁ ነው? ምንም ምን ሆናችሁ ነው? አንድ ነገር እንድታስረጅ ነው። ቆይ አትሽሿት። በቃ እናንተ ስሸሿት እና ስፈሯት ነው እንደ እንትን የምትሆነው ማለት ነው። በቃ እንደ ጀግናውን ጠንካራው ነው። በቃ ለምንድን ነው መፈራ? አንቺ ሲጀመር ምንም አንፈራሽ ፈራነኝ እንዴ? ይኸውልሽ አንፈራ ስትቦቆቦቂ ነው አንቺ ነገሮችን እንትን የምትይው ማለት ነው። አዎ ምንድን ነው አንተ አረጋጋው ቅሌት እንዳትከናና ምንድን ነው? ማስፈራ ሰው ነኝ እንዴ? እኔ ምንም የምታስፈሪ ሰው አይደለም። እናንተ እኔን መንከባከብ አለባችሁ። ዝም ብለው ነው የሚንቦቆ ታውቃላችሁ። ለምንድን ነው በሆነ ባልሆነ የምትጨቃጨቁት? አዎ ዝም ብለው ነው እኔ አትጨቃጨቁብኝ። ጭቅጭቅ እኔ አልፈልግም። ጭቅጭቁን አይደለም አሁን እዚህ ጋር ራሴን አታስጨንቁኝ። እኔ ለራሴ ጥሩ አይደለም። ዛሬ አሻም አርጉ ነው የምትይው። ለምንድን ነው የምታስጨንቂ? ይኸውልሽ አዳምጪኝ። ምንም ማዳመጥ ምናምን ለምንድን ነው እንደዛ ያልኩሽ? ታዳምጣ ይፈልጋለሁ እኔ ትክክል ምን አደረኩ? ይኸውልሽ አንደኛ ምን ማለት ነው? አንደኛ ምን ከምን ጋር ስትኖሪ እንደነበር አውቃለሁ። ቆይ ሁሉንም ነገር አይቻል በስነ ስርዓት እናናችሁ አትንጫችሁ። ሁለት ጥያቄ ነው ልጠይቅሽ የምፈልገው። አንደኛ አንገቱ ላይ ያደረግሽና ወደ ጅብ የቀየርሽው ምንድን ነው? ስለሱ ነገር እንድታስረጂ ይፈልጋለሁ። ሁለተኛ ጅብ ምናምን የነበረበት ቦታ ላይ እንድንበላ አደርጋለች። የበለቱን ቡጫቂ የት ነው ያደረግሽው? እያልኩሽ እኮ ነው። እኔ ምንም ነገር አላደረኩም ሰውዬ።
ትሰማኛለህ? እኔ ለሱ ቀለበት ነው ያሰርኩለት። ቀለበት አስረሽ ግን ወደ ጅብ ነው የተቀየረው። ይሄ አልተቀየርኩም። እኔ ጅብ አይደለሁም። ቀለበት ከሄደቷ እኮ ነው የሚገርመኝ። እኔ ጅብ አይደለሁም የምትለው ነገር ነው። እኔ ጅብ ነኝ እንዴ? ጅብ ነኝ? ጅብ አይደለሁም። እና ምንድነው? ቆይ ጅብ ካልሆንሽ ለምንድን ነው ተንበርክከሽ የምትሄጂው? እሺ አንቺ ኖርማል ሰው ነሽ? አይደለሁም። ቆይ ኖርማል ሰው ከሆንሽ እኛን አሁን ፍሱ ስትይ መንፈሳው ምን አግብቶን ነው? እሱ የራሴ ነው። የተሰጠኝ ስጦታ ነው። ከየት ነው የተሰጠሽ? ከሰይጣን? ስርዓት ይዛችሁ ከተቀመጣችሁ ለሰይጣን ስታጨበጭብ እኔ ሰይጣን አይደለሁም። ራስሽ ግን ለምን አፈሽም? ቆይ ማለት እኔ ከእግዚአብሔር የተሰጠኝ ጸጋ ነው ይሄ። እኛ አልተሰጠንም መንፈስ እኔ ለራሴ የተሰጠኝ ይሄ መግሊጤ ነው። እሺ የተጠየሽው መልሽ። ሲጀመር የትኛውም ሃይማኖት ሰውን መጥፎ ነገር ስሩ ብሎ የሆነ ነገር አይሰጥም ለሰው። ሲጀመር እሷ ሃይማኖት ውስጥ እኮ አይደለች። እኔ ሰው አይደለም የሰጠኝ ከእግዚአብሔር የተሰጠኝ ጥበብ አይደለም። የእግዚአብሔርን ስም አትጥሪ። አትንካኝ፣ ልቀቂ፣ አትያዥ፣ አትንካኝ፣ እረፍ፣ አትንካኝ። እኔ ስርዓት ይዛችሁ ተቀመጡ። አትያዥ እንጂ አልኩህ አይደል? እንትኑን በቃ ስጭን በቃ። አንተ ተው ጅል እኔን ታስበላ። አትያዘኝ። የኔ ዕቃ እሷ ጋር ዋጋዋን ነው የምሰጣት። እኔ የምፈራ ምናምን እንዳይመስልህ። ልቀቂ፣ በቃ አትተዋትም። አንቺ ምን ፈልገሽ? ልቀቂ፣ ጅል አትሁን። በቃ ትመልስልን በቃ ሌላ ታሪክ አያስፈልግም። የልጁን እንትን የታረግሽ አይታዎቻች ፊቷን አይተሻል? ፊቷን አይተሃል ወይ? ስትቀየር ስትቀየር እያለሽ ወደ ጅብ ሲጀመር እኔ እሷ ጋር የሆነ ነገር ላደርጋ ሲሄድ ለምንድን ነው እሱ የምትለቁኝ? አንተ ምንድን ነው የምታደርገው? የሆነ እኔ እሷን ለመያዝ ለማጥቃት ሲሄድ ራሴ ልጎዳ ስለምችል ያዙኝ አላልኩም? እባክህ ያዙኝ ልቀቁኝ እያለ ያዙኝ። ያዘኝ። አሁንም እንደዚህ አቱን አልተቀመጥ የጠየቅናት ትመልስልን በቃ መልሺ። ምንድን ነው የጠየቅሽው? ምን ልመልስ? ለምንድን ነው የምትቀያየሪው? ሰው ነሽ። አሁን እየየንሽ ያለ ነው ሰው ነሽ። የልጁንም ዕቃ መልሺ። አዎ ቡጫቂውን የት ነው ያደረግሽው? ልታስመትችበት ነው። ምንም ነገር የለም። በልተሽዋል እኮ በወጭቀሽዋል። አልቦጨቅሽውም? በፈለገኝ ሰዓት መመለስ በፈለገኝ ሰዓት መውሰድ እችላለሁ። እና ምን ልታረጊ ነው ይዘሽው? ቆይ ኧረ በእናትሽ ኧረ ልለምንሽ በቃ እኔ እፈልጋለሁ እኮ ለምናት ተንበርክከን ቢሆን እንድትመልስልን ስል በሆነ እንዲሁ ሜዳ ላይ ከምትቀር ሲጀምር ሞክራል። ከዛ ወዲህ ላይ እነሳሉላ ይችላል። ግማሹን ቆዳውን ከነገርየው ቆዳ ላይ ገፈሽ ቦጭቀሽ ወሰድሽውን ትቪው በቃ መብላት ያለ ማብላቱ አንተ በምን ታውቃለህ? ምን ያስቅሻል? ትቪው ምን ደስካ አልፈልግም። ስራዋን ስለምታውቅ ማለት ምን ቀጥ ብለሽ ትፊያት። እባካችሁን አሁን አንድ ደስ ያለኝ ነገር ሰርፕራይዝ አለኝ። ምን ሰርፕራይዝ ነው ደግሞ? ወይኔ በቃ ቀዘም ይው ሰርፕራይዝ አለች ማለት እሷ ፍሩ። እኔ አሁን የምፈልገው መዝናናት ነው የምፈልገው። ተዝናኝ፣ መደሰት ነው የምፈልገው። ውጭና ተዝናኝ። እኔ የምደሰተው እዚህ ቤት ነው፣ ከእናንተ ጋር ነው መደሰት የምፈልገው። ምን ማለት ነው? ልታረገን ነው? ለኔ እንዴ ምን አትንበጫበጭ። ጠንከር በል እንዳፋ እና አንተ እንደውም አንተን ነው የምፈልገው። ማንን? እኔ ያንተ ድምፅ በጣም ስለሚያምረኝ አንተ እንድትዘፍንልኝ ነው የምፈልገው። ታደርገዋለህ። ይሄን ደግሞ ታደርግልኛለህ። ና ዝፈንልኝ። ወይኔ ቁጭ አለች እዚህ ቦታ ላይ። እሷ እዚህ ቦታ ላይ ቁጭ አለች ማለት እኛ አለቃለን ማለት ገባህ አይደል? ና ዳኒ ዝፈንልኝ። አንተን ነው የምፈልገው። ያንተ ድምፅ ነው ደስ ያለኝ። አንተ ለመዝፈን የምፈልገው። እየጮኸ ነው ጅቦ። እሷ እኮ ሳጮህም እኮ ይጮሃል ጅቡ እኮ። ጅብ የለም፣ አይዟቸው፣ አትፍሩ። እየጮኸ እየሰማ ነው ነው እንደ የለም። እኔ እዚህ ነኝ ያለሁት። ዝፈንልኝ አንተ። እሺ ይመለስልኛል። ምኑ? ቡጫቂውን ትመልሽለታለሽ? የምን ቡጫቂ? ስለምን ቡጫቂ ነው የምታወሩት? ዘፈኑን ከዘፈነ የቦጨቅሽውን ትመልሽለታለሽ ወይ ቆዳውን? ነው ወደ አንተ ወደዚህ ስትወጣ በል። እሷ
እሷ እየተዝናናችብን ነው፣ እኛ እየተሳቀቅን ነው፣ እሷ እየተዝናናችብን ነው። በቃ ዳኒ ዛሬ ማለት ነው ከተበሳጨች ታውቃለህ ምን እንደምታደርግ ነው። ከዛም ብቻ አይደለም የዛሬ የሚሆነው ወደ ላይም ልጨምርለት ይችላል። እሺ እሱን እናወራታለን። ዝፈን ነው ዝም ካለች ተስማምታለች። ምን አይነት ዘፈንም ዘፈን በቃ የመጣልን ዝም ብለህ ዝፈን። በቃ ቆንጆ ዘፈን ከየት ያመጣልሻል? ቆንጆ ዘፈን የምትወደው ዘፈን አንተ ትወደዋለህ? ሁሉ ነው የምወደዋለሁ። ያን የምትወደው ዘፈን በእናትህ ሁሉ በዚህ ሰዓት የሚያስፈልገኝ ዘፈን በራሱ ሰዓት ይመጣልሃል። የለም ልቤ ችላለሁ ይሁን ቢያመኝም ፈጽሞ አንቺን የሚጠላ እኔስ አንጀት የለኝም። ፍቅር ችላለሁ ይሁን ቢያመኝም ፈጽሞ አንቺን የሚጠላ እኔስ አንጀት የለኝም። ያን ፍቅር ባወራን አንደበት ስምሽን እንዲያወድሼ ግድ የለም ህመሙን እችላለሁ ጠላው አታልልም መልሼ ከእንግዲህ ከኔ ጋር የለችም እያልኩን ስምሽን ላወካ እሺ የሚል ልቦና የለኝም ፍቅርሽን አልረሳም እኔ እንኳን ስምሽን አላነሳም እንጂ የለኝም አክብቶች እሺ አይልም የለመደች በርቱ አይበቃም። ጨፍሩ። አንድ ድጋሚ ልንጎሽ ማለት ምን ጨፍሩ ብላለች። የምር ድምጼ ያምራል ካለች መጥፎ ነገር ሊፈጠር ይችላል። የምር ከዚህ በላይ እንዴት ነው የምችለው? ይበቃል። አንዱን ብቻ ምን ማለት ነው? ወይኔ ድምጼ ያምራል እንደዚህ መልክ ያምራል ካሉ ጅቦች የሆነ ነገር አለ ማለት ነው። ምን ልታረግ አንተ? ወይ ጉጫ ቢመለስልህ አሳፋ እሺ እንዳትወጋ። ምን ማለት ነው? እንደዚህ ማለት እሺ ትመልስልህ ተመለሰልኝ እንዴ? እኔ ሞዴል ፈልጋለሁ፣ ማግባት ፈልጋለሁ። አልፈልግም በቃ ጉጫ ቢመለስ አሳፋው ይድንልሃል። ቦታ ይመለሱ ፈልጋለሁ። በቃ ያገባና ትበሌ ያማል እንዴ? ምን ማለት ነው? ተው በቃ አልኩህ አይደል እንዴ? ለዚህ ነው በእናትህ ተው ከእሷ ጋር አትሳፈጥ ነው እንደዚያው በቃ አቁም። የለም በእግዚአብሔር እንዳታስቀጥይ። አርፈህ ተቀመጥ ዳኒ፣ አርፈህ ተቀመጥ። ሌላ ነገር ከዚህ በኋላ ፈስፈርቼ ምናምን ወይ ገላታለሁ። ጨምር ነው ያለችው። አይ ስፈንለት በቃ ያው የሆነ ነገር አለ አይደለም የሆነ በቃ እኔ እንደዚህ አይነት ነገር ሲፈጠር ድምፅ ያምራል ምናምን ካሉ ቡድን እንዳሰራው ነው የምፈራ። ቡድን አንድ ዘፈን ፈልግ ድጋሚ ቡድን እንዳትበል። ያሁኑ ቢሆን ድገም። እሺ ሌላ አለ? አቦ እባክህ ዝም ብለህ ድገምላትና ወደዛ ገላግለን ነው። ሌላ ካለ አጭር ቢሆን አጭር ነው። እሺ እኔ ግን ሰልችቶኛል፣ እንደዚህ መቆየት ምናምን ሰልችቶኛል። በቃ ብቸኝነቴ ብቸኝነቴ ስትል ሰምቻለሁ። ሌላው ግን አልሰማሁም። ምን? እስኪ ድገም። ዝፈን ነው የተባልከው እንጂ አውራ አልተባልክም። በስነ ስርዓት ዝፈን። እየወረሁ እኮ አይደለም እየዘፈንኩኝ ነው። እስኪ ዝፈን። ምንድን ነው እሱ? ብቸኝነቴ ነው እኔማ አላልኩሽም? ወይኔ ጉዴ! እየሰማሁ ባላችሁ ድምፁ። ወይኔ እስኪ ና ቆይ ድምፁን በላችሁ አፈር ያስበል። ኧረ መልስ በላችሁ ድምፅ ዳኒ፣ ይሄን የመሰለ ድምፅ በል። ወይኔ ደህና የሚዘምረውን ልጅ ምን አደረግሽው? በእናትሽ አሁን ይኸው ስስቅበት አውቃ ነው ማለት ነው። መጀመሪያ እስኪ ሌላ ቃል ደግሞ ሌላ ዳኒ ና የቅድሙ ግድ የለም ልቤ ይችላል። ኧረ ጆሮሽ ነኝ እንዲ አልጠበጥበት የሚል ድምፅ ነው እያወጣ ያለኸው። ዝፈን የተባልከው
ስታወራማ ኖርማል ነው እኮ። እስቲ ዝፈን። ኖርማል እኮ ነው። እስቲ ዝፈን። ባልተዋለች በቃ ተወው። ድምፅ ተባልቶ እኔ እኮ ቀድሞ ይታወቀኛል። የምፈራው ነገር ደግሞ ይደርሳል። ድምፅህን ቡዳ ባልተዋለች። አድብ እማችለው ነገር ውስጥ አትግባ እያልኩ እኮ እንደ ባለፈው ድመት ምናምን እንዳትበላብን እኮ ይከተላታለሁ። የሆነ ነገር ይዛ ቆማለች እዚህ። ያዝልኝ፣ ይሄን የምታስፈጭልኝ ነው። ያዝልኝ እንካ። ምን እንደምናስፈጭልሽ? ለምን እንደማስፈጭልሽ? ምንድን ነው ወለዴ ደርሷል ማለት? ሳታረጊ ነው ምንም ሆድሽ ሳይኖር ነው እንደምታረ እንትን የምትይው። እንካስ ያዝ ምን እንደምትፈጭላት ሲጀምር ይሄን ሳትሻጋል እንዴ አንቺ? እና ምንድን ነው ምንድን ነው ሲፍታው አስፋጭልኝ ወይስ ወይኔ ምንድን ነው? ወይኔ ያጥሚተህ አሽዋ አይታየው ታጣርጎ ነው እኮ ተጠራ ጠጠር አይደለም። ይሄ ተጠራ አይደለም። አንቺ አታይም እንዴ? ጠጠር ነው። ይሄ ጠጠር ነው። የተዘጋጀ የተመጣጠነ ጠጠር ነው የምትበላው ማለት ነው። ጠጠር ነው የሚፈጭልሽ? ምን ለማድረግ ነው? ማን ነው የሚፈጭልሽ? ሲጀመር ጠጠር የተመጣጠነ ምግብ ነው ይሄ። አስፈጩልኝ። አንቺ አይታይሽም እንዴ? ጠጠር እኮ ነው። ይሄ ጠጠር እኮ ነው። ለእናንተ ጠጠር ነው፣ ለእኔ ምግብ ነው። አየህ፣ የተለየች ፍጥረት ነች። የምትበላው፣ የምታረገው፣ የምትጠጣው ደም ነው። የምትሸናው ደም ነው። ቆማ ነው የምትሸናው። ብዙ ምልክቶች እያሳየችን ነው። ግን እሷ አሁንም ሰው ነኝ ብላ ነው የምትለን ማለት ነው። እኛ ስትፎክረን እኮ የምትንከባለል። ሲቀጥል ደግሞ አሁንም እየሸወድሽን ነው እንጂ ወዲሽ ውስጥ ምንም ሳይኖር እርጉዝ ነን እንዴት ያለ? እኔ እርጉዝ ነኝ። እርጉዝ ነኝ እንዴት አለው ማለት አለው? ይደረሰች ቆይ የት አለ? እርግዝናዬንም ትጠራጠራላችሁ? አዎ ወይኔ ሳሚ ወይ ማፈጣሪ ሰው ኢሳ ወይኔ ጉዴ! ይሄው ሚዛን ወለጄ ደርሷል። እያመመኝ ነው። ሐኪም ቤትም ትወስዱኛላችሁ። ወይኔ አንድ ቀን ይሁሉ ከት መጥቶ ምንድን ያደርጋችሁ? ሐኪም ቤት ካለ እዚሁ ነው የምወልደው። እዚህ ቤትማ ሞታ አቶንቻ ቤታችን ውስጥ እንሟሟታለን። ምንድን ነው ደግሞ ይሄ? ተላለቃት እናንተ ትንከባከባላችሁ። ታይ ትጎጃዋለሽ። ደስ የሚል ድምፅ ነው የሚሰማኝ። ከየት ነው የምትሰሚው? እረፍ። አምጣ አምጣው። አልታየም። እኔ እነዚህ ነፍሰ ጡር ሆኜ ታስጨንቀኛለህ። አልብሰኝ። ወደዛ በጀርባ በኩል አልብሳለሁ። ለምንድን ነው የምታበሳጨኝ? እየዘለለ ነው። ስለዚህ እረፉ። ዳኒ እዛ የምታውቀው ቤት ሌላ ቦታ እንውሰድሽ። አንተ ቤት አይደለም ሌላ ቤት እንፈልግና ተከራይተን እቃው ሁሉም ነገር ይሟላል። ግን እዚህ ነው የምወልደው። ዮናስ ለምንድን ነው አስፈጩልኝ። ይሄንን አሸዋ ማን ነው የሚፈጨው? አይደለም ወይኔ ጉዴ! ዳኒ ፈጣሪ ስምን ውስጥ ነው የገባ ነው። ታስፈጭልኛለህ አንተ። እሱ ሴት ነው እንደ ዱቄት ይዞ የሚሄደው። አሸዋ ተሸክሞ የሚሄደው። አንቺ አብረሽው ትሄጃለሽ። አልሄድም። ልጆችን ጥዬ የትም አልሄድም። ወይኔ በፈጣሪ ለምንድን ነው የምታበሳችሁኝ? የሚያስጨንቀኝ ነገር የለም። የተቦጨቀውን ብቻ አያገባኝም። ከዚህ በኋላ ጨርሻለሁ ከእናንተ ሌላም ነገር እኮ አለ።
ደረቀ ትላለሁ ደግሞ የበቴ ደረቀ ወይኔ የዛ ነው የሚታያችሁ የበቴ ደረቀና አሸዋ አይደለም የበቴ ደረቀና ሰው ቤት ወፍጮ ቤት ሄዶ እበትና የደረቀ ኩበትና ሌላ ነገር ማስፈጨት አንችልም። ያረሽንን ነገር አለ መፍሳት ነው አይደል? እኔ ዝግጁ ነኝ፣ መፍሳት ዝግጁ ነኝ እኔ በቃ አይደለም። ዱቄት ይሆናል። እባክህ ወፍጮ ቤት ከፍተኛ ነገር የምታረግብን ፋስና ቅዘን ነው። አርግ አጀምር በቃ እናንተ ያላችሁ ወሳጅ እዛ ሄዶ ይቀየራል። ትጀምር ወሳጅ እዛ የተመጣጠነ ዱቄት ሆኖ ይመጣል። እኛ ደግሞ እዛ እንዴ ዛችሁ ትሄዳላችሁ። ራስሽ ይዘሽ ሂጂና ለልጅ መሳሪያው ችግር በእናንተ ነው። ወይኔ የራስሽን አስፈጭ። ለምንድን ነው እኛ ቆይ የምናስፈጨው? ምን ቤት ነን እኛ? እኔ እኮ ግራ እየገባኝ እኮ ነው። ገብተን መካከል ይዘነው ለምታይ እባካችሁ አትሂዱ። ለምንድን ነው የምትሄዱት? አይናችን የዚህ ትውለደዊ በአንድ ቀን እኮ ነው ዞራ እኮ ያደረችው። ነገ ላለመውለዷ ነገ ወዲያ ላለመውለዷ አይደለም። ኧረ እባክሽ አልፈልግም። በእኔ ቤት መንፈስ እንትን ሁለት አማራጭ ነው ያለው። ቤታችንን ጥለን ከዚህ እልም ብሎ መጥፋት፣ እቃው ምናምን ሳናወጣ መጥፋት። እየሰማች ማድረግ ያለብኝ የሆነ መፍትሄ ፈልጉ። የኔ የተቦጨቀውን ነገር ትመልስልኝ። ስለእናንተ አያገባኝም። ከዚህ በኋላ እወጣለሁ። ያንተ ይደርቃል ማለት